በዛሬው ዕለት የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር በሚያስተዳድራቸው ሁሉም የሸዋ ቀጠናዎች አጠቃላይ የትምህርት ስርዓቱ እየተካሄደ መሆኑን በተለያየ ጊዜዎች ማሳወቃችን ይታወቃል። እንግዲህ በዛሬው ዕለት በዚህ በመዘዞ ሁለተኛ ደረጃ ትምህርት ቤት ተገኝተን ተማሪዎች የአንደኛ መንፈቅ የመጀመሪያ የሚድ ፈተናዎችን ተማሪዎች ለመውሰድ እየገቡ ይገኛሉ። በዛሬው ዕለት ፈተናው እንደሚሰጥም ከትምህርት ቤቱ ርዕሰ መምህራን ሰምተናል። አጠቃላይ የፈተናውን ስነስርዓት ሆነ ሁኔታዎችን ተከታትለን የምናደርሳችሁ ይሆናል። እስከ መጨረሻው ከኛ ጋር እንድትሆኑ እንገልጻለን። እናመሰግናለን። የሸዋ ቀጠና የሚንቀሳቀሰው የአማራ ፋኖ ሸዋ ጠቅላይ ግዛት ይባላል ስሙ። የአማራ ፋኖ ሸዋ ጠቅላይ ግዛት የሚል ስም የተሰጠው በበርካታ የሸዋ ቀጠናዎችን እያስተዳደረ እንደሚታወቀው እናንተ የመሰለ ልጆች በትምህርት ገበታ ላይ ተገኝታችሁ ትምህርታችሁን እንድትከታተሉ እያደረገ ይገኛል። እናንተ እድለኞች ናችሁ። ከዛ ውጭ ልክ እንደ ማንኛውም የጸጥታ ኃይል ተማሪዎች መምህሩን የሚያንገራግር የዲሲፕሊን ችግር ያለበት ካለ እኛም እንደዚህ ተማሪዎችን እንጠይቃለን ማለት ነው። ስለዚህ ፈተናችሁን የሚሰጣችሁ ፈተና በአግባቡ ተፈትናችሁ መውጣት አለባችሁ። እሺ፣ ግልጽ ነው አይደል? አመሰግናለሁ። በዛሬው ዕለት በዚህ በመዘዞ ቀጠና እንገኛለን። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የአጼ አምደ ጽዮን ኮር የራምቦ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ መምህር ግዛቸው አጋቸው ከኔ ጋር ይገኛሉ። እንግዲህ ዛሬ ፈተና እየተሰጠ እንዳለ ነው ወደዚህ መጣ ነው። አንደው አጠቃላይ በዚህ ጉዳይ ላይ የምታሳልፈው መልእክት ካለ? አመሰግናለሁ። ይድነቃቸው ስሜ ግዛቸው አጋቸው እባላለሁ። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ የአጼ አምደ ጽዮን ኮር የራምቦ ክፍለ ጦር የህዝብ ግንኙነት ኃላፊ ነኝ። እንግዲህ እንደሚታወቀው የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በሚያስተዳድራቸው በሁሉም የሸዋ ቀጣኖች ትምህርት እንዳስጀመረ ከበፊቱ ይታወቃል። አሁንም እንግዲህ ባለው ሁኔታ ምንም ቢሆን በጠላት መካከል እንዲሆን ትምህርት ወሳኝ እንደሆነ ብሎ ትምህርት እያስተማረ እንዳለ ይታወቃል። ጠቅላይ ግዛቱ እንግዲህ የራምቦ ክፍለ ጦር ደግሞ በተቆጣጠረባቸው አካባቢ በመዘዞ አካባቢ ነው ያለ ነው። እንግዲህ በመዘዞ አካባቢ ዛሬ ደግሞ የሚድ ፈተና የአመቱ ሩብ አጋማሽ አመት የሚድ ፈተና እየተፈተኑ ነው ያሉት። ይህንን ፈተና ደግሞ የራምቦ ክፍለ ጦር በዚያው አካባቢ ስላለ ባለው ጸጥታውን ለማስከበር ዝግጁ ሆና ክፍለ ጦሩ አጠቃላይ እየተንቀሳቀሰ እንዳለ ነው የምልህ። ይድነቃቸው በመዘዞ ሁለተኛ ደረጃ ትምህርት ቤት እንገኛለን። አጠቃላይ የጸጥታ ሁኔታ መላው ሰራዊታችን በሁሉም ግንባር የተሻለ እያደረገ ፈተናውን ሂደት እያስጠበቀ እንዳለ ነው የገለጽክልን። ምናልባት ከዚህ ቀጠና ውጭ ጦሩ ባለው በያዛቸው ቀጠናዎች በብዛት ትምህርትን ያስጀመረና እያስተማረ እያለ በትምህርት ላይ ለማወክ የሚገቡ እንቅፋቶችን ሙሉ በሙሉ ነቅሶ በማውጣት ለተማሪዎች የሚያስቸግሩ ሁኔታዎችን በማጥፋት ወይንም ሁኔታዎችን አስቸጋሪ የሆኑ ሁኔታዎችን በማጥፋት ከዚያ ለትምህርት ያጓደላሉ የተባሉ ሁኔታዎችን ካሉ እነኛን በሰራዊታችን በይበገር ሰራዊታችን እንዲጠፋ ወይንም ጸጥታውን እንዲከበር በማድረግ በሁሉም በኮሩ በያዛቸው ቀጣናዎች ትምህርትን እንደሚያስተምር ዛሬም ብሎም አልፎ ፈተናውን በስነ ስርዓት ተማሪዎች ያለምንም ችግር እንደሚፈተኑ
ይሄን ነው ሙሉ በሙሉ መግለጫ ያለን። ይሄን ነው ሙሉ በሙሉ መረጃው ያለን። አመሰግናለሁ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ የአፄ አምደ ጽዮን ኮር የራምቦ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ መምህር ግዛቸው አጋጨው ስለ ቆይተን አጭር ቆይታ ከልብ አመሰግናለሁ። አመሰግናለሁ። ይድነቃቸው። አመሰግናለሁ አርበኛ መምህር ግዛቸው አጋጨው። እንግዲህ በዛሬው ዕለት እንደሚታወቀው በመዘዞ ሁለተኛ ደረጃ ትምህርት ቤት ተገኝተናል። የተገኘንበት ዋና ምክንያቱም ደግሞ እንግዲህ የ2018 ዓመተ ምህረት የአጠቃላይ የትምህርት ስርዓቱ በሁሉም የሸዋ ቀጠናዎች እየተሰጠ እንደሆነ በተደጋጋሚ ጊዜ ያው ገልጸናል። እንግዲህ በዛሬው ዕለት አጠቃላይ የ2018 ዓመተ ምህረት የመጀመሪያ ሴሚስተር የሩብ ዓመት የፈተና ተማሪዎች ፈተና እየወሰዱ ይገኛሉ። ይህን በተመለከተ አጠቃላይ ትምህርት ቤት ውስጥ ቆይታ አድርገን ነበርና የትምህርት የፈተናው ሁኔታ ምን እንደሚመስል በየክፍሎቹ ገብተን አይተናል። አጠቃላይ ለተማሪዎችም መልእክትም ያስተላለፍንበት መድረክ ተፈጥሮልን ነበርና እንግዲህ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በሚያስተዳድራቸው በሁሉም ቀጠናዎች ከመራቤቴ እስከ ይፋት ከመንዝ እስከ አንኮበር ድረስ አጠቃላይ ትምህርት ያለ ምንም እንከን እየተሰጠ እንዳለ ነው የተያየንበት። እንግዲህ ዘንድሮ መጀመሪያዎቹ መስከረም አካባቢ ላይ የአማራ ፋኖ ህዝባዊ ድርጅት በወሰነው አዲስ ውሳኔ መሰረት ድርጅቱ በሚያስተዳድራቸው በሁሉም ቀጠናዎች እንደ አማራ በተለይ የድርጅቱ አካል የሆኑ እዞች በሚያስተዳድሩበት በሁሉም ቀጠናዎች ትምህርት ያለምንም ከልካይ መርሃ ግብሩ ጠብቆ እንደሚካሄድ ተወስኖ ነበርና እኛም ደግሞ እንደ አማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ይህን ውሳኔ በመቀበል እየተገበርን እንገኛለን። የአማራ ፋኖ ሸዋ ጠቅላይ ግዛት ደግሞ እንደ ኮር እኛ የአፄ አምደ ጽዮን ኮር አካል ነን። ኮሩ እንግዲህ በሚያስተዳድራቸው በሁሉም የሸዋ ቀጠናዎች በመራቤቴ በዚህ በራሳ ሰሞኑን ደግሞ በዚህ በደቡብ ወሎ ድንበር ድረስ አጠቃላይ ሰራዊታችን ከሚያደርገው ከአገዛዙ ጋር ከሚያደርገው ተጋድሎ ጎን ለጎን የትምህርት ስርዓቱን እንዲካሄድ ትልቅ ሚና እየተወጣ ይገኛል። እንግዲህ ሰራዊታችን ያው ህዝብን ያማከለ ለህዝብ የቆመ ሰራዊት እስከሆነ ድረስ ትምህርት ያለምንም እንከን እንዲካሄድ ሙሉ የጸጥታ ሽፋንን በመስጠት ጸጥታና ደህንነቱን ሽፋን በመስጠት ተማሪዎቻችን ያለምንም ችግር ያለምንም እንከን ትምህርታቸውን እየተማሩ ይሄው እንደምናየው ዛሬ እዚህ ገብተን ባየነው መሰረት ተማሪዎች ፈተናቸውን እየወሰዱ ይገኛሉ። እንግዲህ መምህር ይሄን ይመስላል ለዛሬው። ቀጣይም ጥር ላይ የሚወስዱትን የፋይናል ኤግዛም እየተከታተል ለመላው የአማራ ፋኖ ደጋፊዎችና አጠቃላይ ለሚዲያው አካላት የምናሳውቅ ይሆናል። ውድ አድማጭ ተመልካቾቻችን ለአሁኑ ያደረግናት አጭር ቆይታ ይሄን ይመስላል። እናመሰግናለን።